ትልቁ እንግዳዬ የምላችሁ ታናሽ ወንድሜ ዛሬም እኔ ጋር መጥቷል። ላስት ታይም ቤተሰቦቼ ጋር ስለሄድኩኝ ለገና በዓል ነበር የተገናኘነው። ትንሽ ደግሞ ስለነበረ ቀለል እንዲለው ሻወሩን ለመውሰድ ገባ። እኔም ደግሞ ቆንጆ ቁርስ ልሰራለት ወደ ኪችኔ ገብቼ ጉድ ጉድ ስል ነበር። ወንድሜ በጣም የሚወደው ምግብ ሽሮ ነው፣ ግን ዛሬ ሽሮ አልሰራለትም። ምክንያቱም በጠዋት ነበረ እኔ ጋር የደረሰው። ምን ልስራል ብዬ ስጠይቆም እንቁላል ነበር ያለኝ። እንቁላል ደግሞ ያለ ሽንኩርት ስለሆነ የሚወደው ቀለል አድርጌ ቆንጆ የሆነ እንቁላል ሰራውለት። ባለፈው ከሱ ጋር በሰራሁት ቪዲዮ ሽሮ በጣም ስለሚወድ ሽሮ ሰራውለት። ልክ ስላችሁ በቃ ሽሮ ይወዳል ብለሽ ፎገርሹ እዚህ የሚያክል ቤት ውስጥ እንዴት ሽሮ ትሰሪለታለሽ ምናምን ብላችሁ በጣም ስትሳደቡ ነበር። ማንም ሰው የፈለገውን ምግብ የመውደድም የመጥላትም መብት አለው። አሁን ለምሳሌ እኔ ሽሮ አልወድም ስላችሁ ታዲያ ሽሮ አልበላም ማለት አይደለም፣ ግን እያስደሰተኝ የምበላው ምግብ አይደለም ማለት። የ6 ዓመት ታላቁ ነኝ ብያችሁ የለ ታዲያ ታናሽ ወንድሜ እኔ ጋር መጥቶ እርፍ ልክ ሲል የሚሰማኝ ስሜት ምን ብዬ ልንገራችሁ። በዛ ላይ ከሱ ጋር ሆኜ የሚሰማኝን ነጻነት በቃ ተውት። ቆንጆ ምግብ በላን፣ እኔም ቡናዬን ጠጣሁኝ፣ እሱም ሻዩን ጠጣ። ወዳችን ቁጭ ብለን ስናወራ ነበር። በጣም የሚያሳዝነው ነገር ለትንሽ ቀንም ቢሆን ወንድሜ እኔ ጋር ለማደር አልነበረም የመጣው። አንዳንድ የገዛውለት እቃ ስለነበረ እሱን ወስዶ እንዲሄድ ነበረ እኔ ጋር የመጣው። እንግዲህ ቢደብረኝም ምንም ማድረግ አልችልም። የገዛውለትን እቃ ፓክ አደረግኩለት። እኔም ልብሴን ቀያየርኩኝና ወደ መናኸሪያ ሸኘሁት።